እንዴት ነው እነዛን ችግሮች መርሳት የሚከብድሽ ኪዩ? ራሳቸው አልችልም። በችግር የተፈተነ ሰው እኮ እኔ እንጃ እግዚአብሔር እኔን ኩልባለሽ አሁን ሰከን ብላችሁ ለማታወሩም እናንተ ምንድነው ግልፍተኛ እንደሚሆን ተረጋግቶ እኮ ሊያወራኝ አይፈልግም። አስጀድሩ እኔ ነገርዋለሁ እኮ እየፈለኩ ነው ሚካኤል እየፈለኩ በዚህ ልክ አስጨንቄ በዚህ ልክ ደብሬ ከሆነ ተማሪኛ ረፊ እግዚአብሔርን እኔ መታሽ እንደጋገመው መታረገኝ እኮ አንተ ነህ። እንደጋገመው መታረገኝ እኮ አንተ ነህ። ሞርስቲ ሷይ ስታለቅስ ደግሞ ያለው ሁኔታ ይሄና ከራራ ልብሽ ምክንያቱም አውራት እናንተ ታወራት አይደል የፈለከው አውራት ትረጃለሽ አንቺ ማትረዳኝ ከሆነ ትረጃለሽ ሁሉንም ነገር ኪዩ ታውስለኝ በእናትህ አረብስ ናቶ አይደብራችሁ ሰላም ውድና የተከበራችሁ የሄና ፋሚሊ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ አላችሁልን ነው ቤተሰብ ከስንት ጊዜ በኋላ መተናል። እንግዲህ አዳዲስ ሰው ይዤ እየመጣው ነው ቤተሰብ። በጣም ስለጨነቀኝ ነው ያለውበትን ሁኔታ ታውቃላችሁ። የኪዩ ማሚ በጣም እያስጨነቁኝ ነውና ኪዩ ወደ ቤት መመለስ አለባት። በጣም ለፋሲካ ትልቅ ቦታ ይሰጣሉ። በጣም በእውነት እና ፋሲካንና እባክህ ከልጄ ጋር ላክብር ፍቀድልኝ እያሉኝ ነው። እኔ ደግሞ በጣም ጨነቀኝ እግዚአብሔርን የሆነ እኔ መክሪያት እኔ ጋር እንድትቆይ ያደረኳቸው እንዳይመስላቸው እየሰጋው ነው በጣም እውነት። አንዳንዴ ያስፈራል አይደለ? የሆነ ነገሮች ሁሉ በፈለግነው ሳይሆን የሆነ ውስብስብ ባለ መንገድ ሲሄዱ ያስፈራል ፋሚሊ። እና እኔ ያው እንግዲህ ታሙስን ደግሞ እስቲ ከሰማች ዮኒን አልሰማም ብላለች። እስቲ እኔ ስደውልላት አታነሳም። ታሙስ ሲደውል ግን ታነሳለች። እስቲ ይምጥምጣና ኬናን ጠርቻታለሁ የኪዩን እህት ጠርቻታለሁና የኪዩ እህት ደግሞ እስቲ የምትለኝን እሰማለሁ። ኪዩ ቤት ካያችሁ ቪዲዮ ኪዩ ቤት አግኝቻ አውርቻት ነበር ኬናን። እስቲ ለኪዩ ደውልላት። እኔ ያለሁበት ቦታ መታየትም መገኘትም አትፈልግም። ለምን እንደሆነ አላቅም፣ ግራ ገባኝ። እኔ በምትወዳቸው ሰዎች በሙሉ ሞከርኩኝ ለማስመከር። ቤት ውስጥም እንደማይተዋወቅ ሰው ነው እየሆነን ያለ ነው። ስፒከር ላይ አድርጎ ውስጥ ምን አይነት አጣብቂኝ ውስጥ እኮ እግዚአብሔር እንደከተተኝ በእናትህ። ሄሎ ኪዩ ወይ ታሜ እንዴት ነሽ? አለሁ። እንዴት ነህ? እግዚአብሔር ይመስገን። የት ሆነሽ ነው? አሁን አስቸኳይ ፈልጌሽ ነበር በእናትሽ። የሆነ ቦታ ሆኜ ነበር። ምን ነው በሰላም? ኧረ በሰላም ነው የሆነሽ። ለስራ ጉዳይ ትንሽ ፈልጌሽ አንቺ ትዝ አልሽኝና ደወልኩልሽ። የት አካባቢ ነው? አሁን ታይ ሰፈር በቀደም ያገኘሁሽ ቦታ የለም? እዛ አካባቢ ነኝ። ወደዚህ ስትመጪ ደውዪልኝ እንገናኛለን። እሺ ቀን ለምስት ደቂቃ እመጣለሁ። እውነት እኔ አሁን በደውልላት የኔን ስልክ አታነሳም። እግዚአብሔርን አንዳንዴ ማለት እኔም ተጫንኳት ይሁን አላቅም፣ ሳላቅ አስቀየሚያት ይሁን አላቅም፣ ግን ብቻ ትቀየመኝና እኔን ተቀይማኝም ትታረቅ። እኔ የምፈልገው እሱን ነው። አሁን ላይ ተቀይማኝም ቢሆን መታረቋን ነው የምፈልገው ቤተሰብ። እና ታሙስን ይዤ መጣሁት። እንግዲህ እስቲ ትሰማሃለች አንተንም ከኔ በተሻለ እናረጋለን። ግራ ቀባኝ እኮ እኔ ምን አይነት እንትን ውስጥ ይከብዳል እኮ ግን ደግሞ መፈታት ያለበት የእናትየውንና የእህትየው አስበውት ሌሎቹ እህቶቿ እንዴት ሊሆኑ እንደሚችሉ። ኬና በዚህ ልክ ተጨንቃ ታናሿ እንደዚህ ከተንገበገበች ታላላቆቿ የሚሆኑበትን ሁኔታ ስታስበው ከባድ ነው የሚሆነው። በጣም ብቻ እስቲ ኪዩ ስትመጣ ደግሞ አረ ይሳካል በእናትህ እንቀርጻለን። ቤተሰብ እስከዛ ካሜራውን ዝጋው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮአችን ለብዙ ሰው እየደረሰ አይደለም። ብዙ ሰው ጋር ሲደርስ ምናልባት እንኳን የብዙ ሰው ጸሎት ይደርሳል ብዬ አስባለሁና እባካችሁ ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩት። ቤተሰብ ዝጋው በቃ ካሜራውን ነው ያው የመጣች ነው። ቤተሰብ እንግዲህ ምን እንደምታስበው ምን አይነት ጭንቀት ውስጥ እንደገባኝ እኔ ስታይ ነው ፊቷ ሁሉ ላይ ተቀያየረው። እግዚአብሔር በጣም ነው የጠላች። በጣም እግዚአብሔር አንድን ይደውልልኝ ትላለች። ታዲያ አሜን እንዴት ነህ? ሰላም ነው? ዳንሽ አለን ይመስገን። አለን እሺ ፎላ ደርስ ሂጄ ነበር እና በሰላም ነው? አዎ ሰላም ነው። ያንን እንዴት አደረግሽልኝ? ምን ነበር? ያው ሄኖክ እዚህ ጋር አለ። ምክንያቱም ምን እንደሆነ ታውቂያለሽ? እሱን አውቃለኝ እኮ ታሜ፣ ትናንትና አውርተናል። ምንድነው መሰለህ ግልፍተኛ ይሆናል ይሄ ልጅ። እኔ ምንድነው መሰለህ አስረዳሁትኝ፣ የራሴን ስሜት ነገርኩት ምናምን ነገር
ግን እሱ ምንድነው ሊረዳኝ አልፈልግም። ጭራሽ ሊረዳኝ አልፈልግም። እኔ ላስከፋው አልፈልግም። ምክንያቱም ማንም ሰው ባልደረሰልኝ ሰዓት ይደረሰልኝ ነው። በጣም ባለውለታዬ ነው በጣም እና እንድልለው አልፈልግም። ግን ደግሞ ሊረዳኝ አልቻለም። እሱ ጭራሽ የኔ ውለታ እኮ ቤተሰቦችሽ ካደረጉልሽ ነገር አንፃር እኮ የኔ ምንም ነው። እያስጨነቅኝ ነው። እስቲ ንገረኝ። እኔ እያስጨነቅኩሽ አይደለም። እሺ ይሁን፣ እያስጨነቅኩሽ ነው። እስቲ ተጨነቂልኝና እሺ በይኝ በእግዚአብሔር። እንዴት ነው አንቺ መረዳት የሚከብድሽ? አንተ እኮ ነው ልትረዳኝ አልቻልከው። እሺ ለምንድን ነው ስልኬን የማታነሺው? እኔ አንተ እኮ ነው ልትረዳኝ አልቻልከው። በጣም እያስጨነቅኝ ያለው እኮ አንተ ነህ። እንዴት ቢሆን ነው? እሺ አንተ ቆይ እንዴ ቢያንስ ታሚ አንተ እንኳን እንትን በልና ንገረው። ለዚህ ጭራሽ አንተም ተደረበህ ልታስረዳኝ ትሞክራለህ እንዴ? አይደለም አሁን እዚህ ጋር ያልኩሽ ያለው ነገር ለሁለታችንም ለሁላችንም ሲባል የሚሻለው የትኛው? የሚሻለውማ ብታውኝ ነው። አንድ አመት ከ6 ወር ከ7 ወር ይሆናል። አሁን ይሄ ሁላ ጊዜ የትናት የወደቀች ብሎ ያላየልኝ ቤተሰብ ታረቂ ብሎ ማለት ምንም እኛ እኮ ብዙ ያልነገርንሽ ነገር አለ። ከማሚ መጣ ነው። ከማሚ መጣ እኮ ነው፣ ከኛ አይደለም። እየዋሸንሽ አይደለም። ለእግዚአብሔር ለፈጣሪ ማለት ነው። ምንም አይነት ምክንያት አትደርድሩ። እኔ ነግሬዋለሁ እኮ ይሄን እየፈለኩ ነው። ሚካኤል እየፈለኩ ነው። በዚህ ልክ አስጨነቂ፣ በዚህ ልክ ደብሬ ከሆነ ረፊ እግዚአብሔርን እኔ መታሽ እንደጋገመው መታረገኝ እኮ አንተ ነህ። እንደጋገመው መታረገኝ እኮ አንተ ነህ። ኪዩ አይደለም ነው እኔ ላስደብር ፈልጌ አይደለም፣ ግን እንደጋገም እንደምንጨቃጨቅ ለምን አትተው? እስቲ አንዴ አስቢበት። እውነቱን ነው እያወራሁ ያለሁት። እኔ ከአንቺ የተለየ ተደብቄ በበላው ነገር ኖሮ ነው። አስቢበት ኪዩ፣ አስቢበት። አላሰብሽበትም? እስቲ አንተ ራስህ አስብበት። ለምንድን ነው እንደዚህ የምትለኝ? አላሰብሽበትም? አንተ እና ተዋት። ቆይ ኪዩ አስቢበት። በቃ እስቲ እንደ በፊቱ አይደለም። ይሄን ሁሉ ቻሌንጅ አይተሽ እዚህ ደርሰሻል። በቃ ያኔ ውጪ ባይተሽ አይደለም። ቆይ እኔ ልንገርሽ፣ እኔን አዳምጪሽ። እኔን አዳምጪ። እንደዛ አድርገው ይርሱኝ። ምንም ማለት ነው። ይሄው አስካውን አለሽ አይደል? እንደዛ ያስቡት። በቃ እንደዛ አታስቢ። እኔ ስለዛ አይደለም የጠራሁሽ። ሰከነበይ አንዴ እኔ ምን እንደሚሰማኝ ታውቃለህ? በጣም እንደደበርኳችሁ እና እየገፋችሁኝ እንዳላችሁ ነው እየተሰማኝ ያለው። እነማ እንደዛ ነው የማስበው። በእናትህ በቃ ተወኝ። ለምን በጣም ታስጨንቀኝ? እንዴት ነው እነዛን ችግሮች መርሳት የሚከብድሽ ኪዩ? ራሳቸው አልችልም። በችግር የተፈተነ ሰው እኮ እኔ እንጃ እግዚአብሔር እኔን ቁልባለ። እሺ አሁን ሰከን ብላችሁ ለማታወሩ እናንተ ምንድነው ግልፍተኛ እንደሚሆን ተረጋግቶ እኮ ሊያወራኝ አይፈልግም። እኔ ያወራች ያለሁትን ተረጋግቶ እኮ ሊያወራኝ አይፈልግም። ኪዩ አሁን እኔ እግዚአብሔር ብቻና በመታሽ በጣም ደስተኛ ማርያምን። አንቺ በቃ ነገሩ ይፈታ በቃ። ለምን እዚህ ደረጃ ላይ እንደርሰን? ምንድነው ያላችሁ? ምንድነው የምትጣሉት? ሌላ ነገር ውስጥ ለምን ትገባለህ? አይደብራችሁም እንዴ? ትላልቅ የተማራችሁ ሰዎች አይደላችሁ እንዴ? እንዲህ በንግግር አልገባለሽ አይደለ? እህትሽ እየመጣች ነው። ከሷ ያለውን ህመም ስትሰሚ ያኔ ትረጃለሽ። ችግር የለም። ለምን ጠራሃት? ሞርስቲ እሷ ስታለቅስ ደግሞ ያለው ሁኔታ ይሄና ከራራ ልብሽ። ምክንያቱም አውራት እናንተ ታወራት አይደል የፈለከው? አውራትና ትረጃለሽ። አንቺ ማትረዳኝ ከሆነ ትረጃለሽ ሁሉንም ነገር ኪዩ ታውስለኝ በእናትህ። አረስ ናቶ አይደብራችሁም? እናንተ አይደብራችሁም? ነገር ሲነገር እሺ ምን ላድርግ? እኔ ከዚህ በላይ ምን ላድርግ? ታሙስ እንዴት ነው ሰው ማሰብ የሚከብደው? እንዲህ እንድትበረቺ ያደረጉሽ ቤተሰቦችሽ ናቸው። በቃ እኔ ሪሹ አይደለም አለ አይደል ችግር ቁስላላ ቁስሏን ይዛ አትኖርም ከቤተሰቦቿ ጋር። እናትየው ብትረግማት እኮ ጥሩ ህይወት የምትኖር መስሏታል። አልገባትም። ቤተሰብ ያዘነበት ልጅ ምን ያህል ህይወቱ የተበሰቃቀለ እንደሆነ አልገባትም። እሺ አሁን ምንድነው ማድረግ ያለብን? ኬና ትምጣና በቃ ለኬና ያለውን እውነት አስረዳታለሁ። እኔ አልቻልኩም። በቃ ከዚህ በላይ በእውነት አልቻልኩም። ቤተሰብ ይኸው እንግዲህ እንደምታዩት ነው ሁሉም ነገር። ምን ላድርግ ራሱ እንዳለብኝ ምን ላድርግ? እስቲ በእግዚአብሔር ይሄንን ነገር አድርግ በለኝ እስቲ። ከአቅሜ በላይ ሆነ። ያው አንድ የቀረችኝ ማነች? ሃኒ ነች፣ የቴዲ ሚስት። እስቲ ደግሞ እሷ ጋር ነገ ሄድና ከሰማቻት እሷን አስመክራለሁ። ቄስ አመጣለሁ። በሰማችኝ በፓስተርም በኡስታዝም ቢሆን አስመክራታለሁ። ደነዝ ልብን ያላት አትሰማም ሰው። እኔ በቃ ልክ ነች አልኩ እኮ ልክ ነች። እኔ ቁስሏን ተርሳ አይደለም አለ ህመማ፣ ግን ከቤተሰብ አይበልጥም ምንም ቁስል። ከቤተሰብ ስጋ ነው። ቆርጣ አጥለው አውራጣት ገማ ተብሎ ተቆርጦ አይጣልም። ስለዚህ ኦኬ ነው መጣች። ምን እናድርሽ? ታለሽ ኪያ እህቴስ የታለች? አለች አላላችሁኝም ነበር? እኔ
ኬና በጣም ደከም እግዚአብሔር የአንቺ መምጣት ስነግራት ትታይልች በቃ እኔ ምንም አልዋሽሽም። ያው ቪዲዮንም ሙሉ ማየት ትችያለሽ። ለምንድን ነው ቢያንስ እንኳን ተናገረኝ እንኳን አትፈልግም? ቢያንስ እንኳን እኮ ቢያንስ እንኳን ተናገራታለሁ ብዬ ነበር። እግዚአብሔር ኪዩ በጣም ግትር ሰው ነች። አንዳንዴ የሆነን ሰው ማንነት ግን በሆነ ችግር ጊዜ ነው የምታየው። አዎ በቃ ለምንድን ትንሽ እንኳን ልትረዳም አትሞክረው? ቤተሰብ እኮ በጣም ተጎድቶ ነው ያሉት። ምን ማድረግ አንቺ አትጨናነቂ። ይኸውልሽ እኔ ኬናዬ በቻልኩት አቅም ከእግዚአብሔር ጋር ትመጣለች እኮ አይቀርም እኮ ምንም ይሄ ሁሉ ቢት ምናምን እኮ የሆነ ሰከን ብላ እኔም ማሰቢያ ጊዜ አልሰጠዋትም። ነገሩ ላይ በላይ ነው የጫንኩባትኝ እና ለዛም ይመስለኛል እኔ አንድ ሁለት ቀን ተወት ባረጋት ብታስበው ይገባታል ብዬ አስባለሁ። እኔም ላይ በላይ ያደረኩባት መጨረሻው መታረቅ ወዳት ሰው አንቺ አትጨናነቂ ኬና። ይኸውልሽ ምን አለ መሰለሽ በቃ አለ አይደል የሆነ ነገሮች እየተሳካሉ እንደሆነ አስብ። እንደዚህ ይሆነሽ ቤተሰባቸው ምንም ግግም እያለች እኮ ነው እሺ እያለች ነው ቢያት በቃ ለማሚ እንዳይጨነቅ እሺ ላስብበት ብላለች ያቸው እሺ ነገሮች ይስተካከላሉ። አንቺ እንደዚህ ምትይ ከሆነና አንቺ ማታበረቻቸው ከሆነ እነሱ የባሰ ነው እንትን የሚሉትና እባክሽ ኬና በእግዚአብሔር በጣም እኮ እየተጎዳሽ ነው። አንቺ ስሜት አታልቅሽ በእግዚአብሔር አታልቅሽ በእናትሽ ነኝ ማቅነት እያደጋጋሁት እንዳለ እኔ ነኝ የማውቀው። እውነት በጣም እየተጎዳች እኮ ነው እናቴ። በጣም ተጎድተዋል ሲስተር ማዘር እኔ ራሱ በቃ ጌታን በጣም ነው እየተጎዳን ያለው ሁላችን። ለምን ልትረዳን ማትሞክረው ትንሽ እንኳን ማዘር በጣም ተጎድተዋል። አንዴ ጸበል ሐኪም ቤት እየወሰድናት እኮ ነው ያለ ነው። እሺ ብቻ እስቲ ቆይ ፈጣሪ የሚያገዘንና የሆነ ነገር ማድረግ ትገባለች ኬና በእውነት ትገባለች። እግዚአብሔር በጣም እየናፈቀች ነው እውነት። አዎ ይናፈቃል፣ ግን መታገስ ነው እንግዲህ ሁሉ ጊዜ ይችለናል አይደለ? ስለዚህ ይስተካከላል። ለእግዚአብሔር መስጠት ነው። አንቺ አታልቅሽ በቃ። እንደውም ምን ያትምጪ ልልሽ ልደውልልሽ ነበር ምልሽ የምትመልሰው መልስ ምናምን ያው እንዴት ላይ ያለ ሰው ደግሞ የሚናገረውን አያውቅም ታውቂያለሽ። እኔ ደግሞ አገኛታለሁ ብዬ በጣም ደስ ብሎኝ ጓጉቼ ነበር እኮ የመጣው። እናገኛታለን በእውነት እናገኛታለን። መምጣት አለባት እውነት ለባል መምጣት አለባት። ማዘር በጣም እየተጎዳች ነው። በዓልን ያለ ሰው ማክበር በጣም ከባድ ነው። ካሜራውን አዘጋው እውነት ኬና። እኔ በቻልኩት አቅም እሞክራለሁ። እሺ አሁንም አንድ እድል አለኝ የምላት አና ጋር ልሂድና እዛም ሂጄ በሷ ላስመክራት ካልሆነ እውነት በሀገር ሽማግሌም በምንም ማስመክራት። ልክ ነች። ያው እሷም ላይ እንዳትፈርዱ ያለችበት ስሜት ጥሩ ስላልሆነ ነው። እንሞክራለን ኬናዬ እውነት እንሞክራለን። ተረጋጊ እና ማዘርንም አረጋግጥ እሺ። እና በቃ ቤተሰብ ያው ያለውን ነገር ይሄ ነው እና ያው ኪዩን ለማረጋጋትና ለመመለስ እንሞክራለን። እናንተም ሰላም እየደወላችሁ አበረታታት እና ቻው ቤተሰብ እና ኪና